ሰላም ቤተሰቦቼ እያየሁ ነኝ ከመኪና ቴክ። ለዛሬ ቪዲዮአችን የመረጥነው ጄቱር ትራቨለር ቲቱን ነው። በቼሪ ካምፓኒ ስር ካሉ ከ8 በላይ ብራንዶች ውስጥ አንዱ ነው ጄቱር። ጄቱር እንግዲህ እንደሚታወቀው በሀገራችን ውስጥ መኪኖችን እናገኛለን እንደ ጄቱር ኤክስ 70 ፕላስ፣ ኤክስ 90 ፕላስ እንዲሁም ደግሞ ዳሽንግን እናያለን። አሁን ደግሞ ጄቱር ትራቨለር ቲቱን ወደ ገበያ አስገብቷል ማለት ነው። አብራችሁን ቆዩ። ጄቱር ትራቨለር ቲቱም ሆኖ የተወሰኑ አማራጮችን አቅርቧል። እነዚህን አማራጮች ብታያቸው ይጠቅማሉ ብዬ ያሰብኳቸውን ሻር ላደርጋችሁ። አንደኛ የመኪና በቱዊል ድራይቭ እና በፎር ዊል ድራይቭ አማራጭ ነው የቀረበው። ሁለተኛ በነዳጅ ብቻና በሃይብሪድ አማራጭም ቀርቧል። ሶስተኛ ለከተማ ላልተጋነነ ኦፍሮድ የሚሆን ነው። ከመምረጣችሁ በፊት እነዚህን ግምት ውስጥ ብታስገባቸው ተጠቃሚ ትሆናላችሁ ብዬ አስባለሁ። ወደ በኋላ በደንብ እናያቸዋለን። ጄቱር ትራቨለር ቲቱን ከውጫዊ ክፍሉ ጀምረን ለማየት እንሞክር። ትራቨለር ቲቱ እንግዲህ ውጫዊ ክፍሉን ስናየው አንግል ማዕዘን የበዛበት እንዲሁም ከላይ ያለውን ጀስት የእቃ መጫኛ ራክ ስናይ፣ ጀርባ ያለውን የስኮርት ጎማ ማስቀመጫ ስናይ፣ እነዚህ ነገሮች ስንመለከት ጀስት መኪናው የኦፍሮድ ወይም ደግሞ የፊልድ መኪና እንደሆነ በደንብ ያስታውቃል። እንግዲህ የዚህ መኪና ሙሉ ፍሬሙ የተሰራው በተቀራረበ ስትራክቸር እና ከጠንካራ ብረት የተሰራ መሆኑ ለአደጋም ቢጋለጥ የመጎዳት አቅሙ በጣም ዝቅ ያለ ነው እንደዚህ ሆኖ በመሰራቱ። ሌላው መብራቶቹን ስናይ መብራቶቹ እንግዲህ ከኋላም ከፊትም ኤልኢዲ መብራትን የገጠሙለት ስፔሻሊ ከፊት ያለውን ሄድላይቱን ስናየው በጣም የሚያምር ለየት ያለ ዲዛይን ነው ያለው። በአንድ ቦክስ ውስጥ ጀስት በአራቱም ሳይድ የተቀመጡ ኤልኢዲ ላይቶች አሉት። ያም ደግሞ የተለየ እይታና ውበትን ይፈጥራል። ቸርኪውን ስንመለከት እንዳልኳቸው ለከተማ ለኦፍሮድ ምናምን እንደዚህ አይነት ኦፕሽኖች ስላሉት ይህ መኪና እንደየአገልግሎቱ ከ18 እስከ 20 ኢንች ድረስ ቸርኪዎችን ተገጥሞለታል። እንዲሁም የከለር አማራጮቹን ስናይ ደግሞ 6 ከለሮች ቀርቧል። የከለር አማራጮቹ እነዚህን ይመስላሉ። አጠራጠር ለማድረግ ያክል ውጫዊ ክፍሉ ይህን ይመስላል በተወሰነ መልኩ። ወደ ውስጣዊ ክፍሉ ስንገባ ደግሞ ይህ መኪና በደንብ ሰፋ ያለ ቦታ ያለው ጀስት 5 ሰው መያዝ የሚችል ከኋላ ካርጎንም ስንመለከት በተወሰነ መልኩ ሰፋ ያለ ቦታ አስፈላጊ ሆኖ በሚገኝበት ሰዓት ደግሞ ወንበሮቹን በማጠፍ ሰፋ ያለ ካርጎ እንዲኖሩ ማድረግ ይቻላል። ይህ ኢንቴሪየሩን ወይም ውስጣዊ ከለሩን ስናይ ወንበሩን ጨምሮ ጠቆር ባለ አረንጓዴ እና በጥቁር እንዲሁም ደግሞ ወደ ላይት ቢጫ የተጠጋ ከለር አማራጮች አሉት። ይህም ደግሞ ከተገጠመለት አምቢየንት ኤልኢዲ ላይት ጋር ውስጥ በምትሆኑበት ሰዓት የተለየ ኮምፎርት እና ሪላክስ እንድታደርጉ ያደርጋል። ሌላው ልክ እንደገባችሁ የምታገኙት 15.6 ኢንች የሆነ ኦልሞስት ከአንድ ጀስት ኮንቬንሽናል ከሆነ ላፕቶፕ ስክሪን ጋር ተመሳሳይ የሆነ በጣም ግዙፍ የሆነ የመዝናኛና የመረጃ ስክሪን የተገጠመለት። ከጎን ያለውን ሜጀርመንት ጌጅ ስክሪን በምናይበት ጊዜ ደግሞ 10.25 ኢንች ስክሪን ተገጥሞለታል። እንዲሁም ፈታ ብላችሁ እንድታሽከረክሩ 64 ኢንች የሆነ የፓናሶኒክ ሰንሩፍን አካቷል ይሄ መኪና። ይህም ደግሞ ከውጫዊ የአየር ንብረት ጋር ጀስት ሪላክስ እያደረጋችሁ እንድታሽከረክሩ ያግዛል። ሌላው የዚህ መኪና ለየት ያለውና ለእኔም ቤስት ቴክኖሎጂ ብዬ ያሰብኩት የተለያዩ ድራይቪንግ ሞዶች አሉት። እነዚህ ድራይቪንግ ሞዶች ስፖርት ሞድ አለው፣ ኢኮኖሚ፣ ስታንዳርድ፣ ስኖው፣ ሰርመንት፣ ሮክ እና ኤክስ ስማርት ሞድ። ሌሎቹን ምናልባት በተመሳሳይ ሌሎች መኪኖች ላይ ምናምን እንደናያቸው እንችላለን። ነገር ግን እዚህ መኪና ላይ ለየት ብሎ ያገኘሁት ኤክስ ስማርት ሞድ ነው። ይሄ ኤክስ ስማርት ሞድ ደግሞ ሞር ለፎር ዊል ድራይቭ ነው የሚጠቅመው። እንደምታውቁት ከቱዊል ወደ ፎር ዊል ከፎር ዊል ወደ ቱዊል የሚቀይረው ራሱ ሹፌሩ ነው። ነገር ግን እዚህ መኪና ላይ ኢንቴሊጀንትሊ መንገዱን ሴንስ እያደረገ እየሄደበት ላለው መንገድ ከባድ መንገድ እየሄደ ከሆነ ፎር ዊልን አፕላይ በማድረግ ያንን መንገድ በቀላሉ እንዲሄድ ያደርጋል። ቀለል ያለ መንገድ ከሆነ ወይም ደግሞ የከተማ ላይ እየሄደ ከሆነ ቱዊል አፕላይ በማድረግ ከቱዊል ወደ ፎር ዊል ከፎር ዊል ደግሞ ወደ ቱዊል ስዊች በማድረግ ኢንቴሊጀንትሊ በጣም ቀላል የሆነ ድራይቪንግ ታደርጉ ያደርጋል ማለት ነው ይሄ ኤክስ ስማርት ሞድ። በተጨማሪ ሊሚትድ ስሊፕ ዲፈረንሻል ያለው ሌሎች መኪኖች ላይም እናየዋለን። ነገር ግን በተን ነው እንደምታውቁት ዳሽቦርዱ አካባቢ ዲፈረንሻል ሎክ ማድረግ ከፈለጋችሁ ሎክ የምታደርጉበት ወይ ሎክ የምታደርጉበት በተን አለ። በዛ በተን አማካኝነት ነው ሎክ ሎክ የምታደርጉት። ነገር ግን እዚህ መኪና ላይ ልክ እንደ ኤክስ ስማርት ሞድ የዚህም ኢንቴሊጀንትሊ ነው አክቲቭ የሚያደርገው። ጀስት ከባድ መንገድ እየሄደ ባለበት ሰዓት ዲፈረንሻል ሎክ በማድረግ አስፈላጊ ሆኖ ሲገኝ ሁለቱም ጎማ በአንድ ጊዜ እንዲሽከረከር፣ የፊቱ ከሆነ የፊቱ የኋላም ከሆነ የኋላ በአንድ ጊዜ እንዲሽከረከር በማድረግ ያለበትን ከባድ መንገድ በቀላሉ እንዲያልፍ ያደርገዋል። ኢንቴሊጀንት ሊሚትድ ስሊፕ ዲፈረንሻል ሎክ የሚባለው ቴክኖሎጂ ማለት ነው።
ወደ መጨረሻውና የዚህ መኪና አቅምና ጉልበት ወደምናይበት ወይም ደግሞ መመዘኛ እንሄድ። መጀመሪያ አካባቢ ለመግለጽ እንደሞከርኩት ለኦፍሮድ ወይም ደግሞ ለአስቸጋሪ መንገዶች ኦር ለመካከለኛ ወይም ብዙ ከባድ ላልሆኑና ለኖርማል መንገዶች በእነዚህ አማራጮች የተመረተ መኪና ነው። ታዲያ እነዚህ አማራጮች ጉልበታቸውንና አቅማቸውን ስክሪኑ ላይ በምታዩት መለኪያዎች ለማየት ነው። ኦኬ የሞተር ጉልበታቸውን ስናይ በ2 ሊትር ወይም ደግሞ በ2000 ሲሲ፣ በ1.5 ሊትር ወይም ደግሞ በ1500 ሲሲ፣ ሃይብሪድ ሆኖ በ1500 ሲሲ ወይም በ1.5 ሊትር፣ የባትሪው ደግሞ 26.7 ኪሎዋት አወር እና 43.24 ኪሎዋት አወር አማራጮች ቀርቧል። ይህ መኪና የሚያመነጨውን ቶርክ ስንመለከት በ2 ሊትሩ 390 ኒውተን ሜትር ቶርክን ያመነጫል። 180 ኪሎ ሜትር በሰዓት መጓዝ ይችላል። የማርሽ አማራጩን ስናይ ደግሞ በሁለት አማራጮች ነው የቀረበው። አንደኛው 7 ስፒድ ዱዋል ክለች ትራንስሚሽን እና 8 ስፒድ አውቶማቲክ ቶርክ ኮንቨርተር ትራንስሚሽን፣ በእነዚህ በሁለት አማራጮች ነው የቀረበው። የፈረስ ጉልበቱን ስናይ ደግሞ 251 ሆርስ ፓወር፣ ድራይቪንግ አማራጮቹን ስናይ ደግሞ ፎር ዊል ድራይቭ ነው። የሚሄደው ኪሎ ሜትር በሊትር ስንመለከት ደግሞ በ9.6 ሊትር 100 ኪሎ ሜትር መጓዝ ይችላል። ነዳጅ የመሸከም አቅሙ ደግሞ 70 ሊትር ታንከር አለው ማለት ነው። 1.5 ሊትር ወይ ደግሞ 1500 ሲሲውን ስናይ ደግሞ 290 ኒውተን ሜትር ቶርክን ያመነጫል። ፍጥነታቸው ተመሳሳይ ነው። 180 ኪሎ ሜትር በሰዓት መጓዝ ይችላል። የትራንስሚሽን አማራጩ ደግሞ 7 ስፒድ ዱዋል ክለች ትራንስሚሽን ነው። ሆርስ ፓወሩን የፈረስ ጉልበቱን ስናይ ደግሞ 181 ሆርስ ፓወር ነው። የድራይቪንግ አማራጮችን ስናይ ደግሞ በቱዊል ድራይቭ እና በፎር ዊል ድራይቭ አማራጮች አሉት። ነገር ግን ኢንጂኑ ትንሽ ስለሆነ ይሄ በጣም ለከባባድ ኦፍሮዶች አይሆንም። ፎር ዊል ድራይቭ ሆኖም በጣም ቀለል ላሉ መንገዶች ነው የሚሆነው። በ8.83 ሊትር 100 ኪሎ ሜትርን መጓዝ ይችላል። ነዳጅ የመሸከም አቅሙ ደግሞ 55 ሊትር ነው ታንከሩ። የሃይብሪዱን ለማየት ሞክር። ሃይብሪዱ የነዳጁ 1.5 ሊትር ወይም ደግሞ 1500 ሲሲ ነው። ነገር ግን በሁለት የባትሪ አማራጮች ነው የቀረበው። በ26.7 ኪሎዋት አወር እና በ43.24 ኪሎዋት አወር ነው። መጀመሪያ ላይ የሚገልጸው በ26.7 ኪሎዋት አወር ነው። ሁለተኛ ላይ የሚገልጸው ደግሞ በ43.24 ኪሎዋት አወር ነው። የሚያመነጨውን ቶርክ ስናይ 380 ኒውተን ሜትር እና 610 ኒውተን ሜትር ነው። ፍጥነታቸውን ስንመለከት ደግሞ በሰዓት 197 ኪሎ ሜትር እና 210 ኪሎ ሜትር መጓዝ ይችላሉ። የማርሽ አይነቱ 3 ዴዲኬትድ ሃይብሪድ ትራንስሚሽን ነው። የፈረስ ጉልበቱን ስናይ ደግሞ 224 ሆርስ ፓወር እና 375 ሆርስ ፓወር ነው። የድራይቪንግ አማራጮች ደግሞ በቱዊል ድራይቭ እና በፎር ዊል ድራይቭ አማራጮች ቀርቧል። እዚህ ላይም በምን ያህል ሊትር ምን ያህል ኪሎ ሜትር ይሄዳል፣ እንዲሁም ደግሞ በምን ያህል ቻርጅ ምን ያህል ይሄዳል የሚለውን ለማየት ስንሞክር ደግሞ በአንድ ፉል ቻርጅ እና እንዲሁም ደግሞ በአንድ ሙሉ የነዳጅ ታንከር 1000 ኪሎ ሜትር እና 1300 ኪሎ ሜትርን መጓዝ ይችላል። ይሄ መኪና ነዳጅ የመሸከም አቅሙ ደግሞ 55 ሊትር ነው። ይሄኛው ከ1500 ሲሲ ከነዳጁ ብቻ ጋር ተመሳሳይ ነው ነዳጅ የመሸከም አቅማቸው ማለት ነው። ያላቸው ልዩነት በተወሰነ መልኩ ይህንን ይመስላል። ከመግዛታችሁ በፊት እነዚህ ነገሮች ኮንሲደር ብታደርጉ ሞር ተጠቃሚ ትሆናላችሁ ብዬ አስባለሁ። ለዛም ነው ይህንን ቪዲዮ እየሰራ ያለሁት። ይሄ መኪና ከሴፍቲ አንጻር ምን የተለየ ነገር አለው ብዬ ለማየት ስሞክር ያን ያህል የተለየ ነገር አላገኘሁበትም። ብዙ መኪና ላይ የተለመዱ አይነት የሴፍቲ መንገዶች ናቸው ያሉት። ጀስት እንደ ኤርባግ፣ ብላይንድ ስፖት ዲቴክሽን፣ ኤቢኤስ፣ ትራክሽን ኮንትሮል፣ አዳፕቲቭ ክሩዝ ኮንትሮል፣ ሌን ኪፕ አሲስታንስ፣ ኢመርጀንሲ ብሬኪንግ፣ እነዚህን የመሳሰሉ የተለመዱ የሴፍቲ መጠበቂያ አማራጮች ናቸው ያሉት እዚህ መኪና ላይ። የዛሬው ቪዲዮችን ይህንን ይመስላል። ያልገለጽኩት ነገር ካለ ወይ የተሳሳትኩት ነገር ካለ ሜንሽን አድርጉልኝ ኮሜንት ላይ። ይህንን ይመስላል የዛሬው ቪዲዮችን። በኔክስት ቪዲዮ እስከምንገናኝ ድረስ